አሰላሙ አለይኩም ወራህመቱላሂ ወበረካቱ። ድና የተከበራችሁ እህት ወንድሞች እንዴት ናችሁ? እንዴት ዋላችሁ? ሰብስክራይብ ላይክ ማድረግ እምቢ አላችሁ አይደል? ጠይብ ይሄው እዚህ ጋር ዛሬ ትልቅ እንግዳ ይጠብቀኛል። ልክ በሩን ስከፍተው እዚህ ጋር ቁጭ ብላ እንዴት ነው የምትጠብቀው? ምን በቃ ለምዳለች፣ ልምድ አላት። ነይ ነይ ታሊ 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 ና ታሊ የለ ነይ። ይሄ ቁጭ ብላ ትጠብቀኛለች። የሚሄድበት ቦታ ትሄዳለች። ከኔ ልክ በሩን ድምጽ ስሰማ ሮጥ ብላ መታ በሩን ክፍት ሳረገው እኔን ነው የምጠብቀው። እኔን ቁጭ ብላ ትጠብቃለች። ፈይ አረባ አላህ ግመል የሚጠብቅ ሰው አላህ ይዘንለት። ወላሂ የግመል ይሄ ላባ ተብሎ ይሄ አፈሩ መጥቶ ተበትኖ ያ አላህ እንዴት እንደሚገማ ወላሂ አላህ ይዘንላችሁ። ግመል የምትጠብቁት ላኢላሀ ኢለላህ በጣም ነው የሚሸተው። ያ አላህ ነይ። ወዴት ነው? እኔ እኮ ወደዚህ ነው የሚሄደው። እንዴ ወደ ውጭ እኮ አይደለም የሚሄደው። ነይ ታሊ ነይ፣ እዚህ ነይ ነይ። እኔ እኮ ወደ ውጭ አልወጣም። ነይ ነይ ወደዚህ። አሁን እንደዛ ሴት ተከትላኝ ትመጣለች። ኋላ ኋላ ነው የምትሄደው። ልጄ እንደ ልጄ እኮ ናት። እንደውም ከልጅም ትሻላለች። ነይ ነይ ወደዚህ። ምስኪን አይኗን ማን እንደሆነ መቷት። ታሳዝናለች። ነይ ይሄ ወደዚህ እየሄድኩኝ ነው። ነይ ይሄው አሁን ደግሞ ላነጥፍ እየወጣሁኝ ነው። ወላሂ እኔ ግመል የምጠብቁ በጣም ነው ያሳዝናችሁ። ወላሂ እንደው የበሬ ሽንት እኮ ይሄ የላሞች ሽንት ምናምን እኮ እንደዚህ አይሸትም። ይሄ በጣም ነው የሚሸተው። ታዩ አፈሩ ተበትኖ ለአበባ ተብሎ ወይኔ ግማቱን ልነግራችሁ አልችልም። ወላሂ በጣም ነው የሚገማው። ላኢላሀ ኢለላህ በጣም በቃ መስኮት ሁሉ ዘግተን ነው የምንቀመጠው። ይሸታል በጣም ግማቱ። ግማት አይምሰላችሁ እና አላህ ይዘንላቸው። በግ የሚጠብቁ ምን ነው ይሄ መሬቱን እንዳለ እሱ ነው። ልክ በሩ ተከፍቶ ሲወጣ እንዴት እንደሚሸት ልነግራችሁ አልችልም። አሁን እኮ የ4 ቀን ነው 5 ቀን ነው ከተበተነ ማለት ነው። ግን ሽታ እንደሚመስላችሁ አያቸው። ይሄ እኛ ሀገር የሚያድገው አበባ ምንድን ነው የሚባለው? እንደ እንሰት ነው እንደሚባል አላውቅም። እዚህ ጋር አለ። ይሄም ደግሞ አለ መሰለኝ። እኛው ደግሞ ብዘብጥ አለ። ይሄ ደግሞ ናዕና ይመስላል። ናዕና አይደለም ግን ናዕና ነው የሚመስለው። አያችሁት? እቺ ታምራለች። ሰፈራችን ፊት ለፊታችን እንደዚህ ጅዳር አለ። ይዩትማ አሁን ቅርብ አይመስልም? እንደዚህ ስታዩት ቅርብ ይመስላል፣ ግን ሩቅ እኮ ነው። ወላሂ ሩቅ ነው፣ ግን ቅርብ ይመስላል።